ነቢያችን ሰለላሁ ዐለይሂ ወሰለም ጀናዛን አፍጥናችሁ ሸኙ። ጥሩ ሰው ከሆነ የሞተው አኺራ ላይ ወደ ተደገሰለት መልካም ነገር በፍጥነት አድርሱት። መጥፎ ሰው ከሆነ የሞተው ከጫንቃችሁ ላይ ከተከሻችሁ ላይ ቶሎ ዞር አድርጉት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ጀናዛን ሟችን ቶሎ መሸኘት በምንም መልኩ በሁሉም ሁኔታ ላይ ተወዳጅና አስፈላጊ ነው። የቀብር ስፍራ የተከለለ የተገደበ መሆን አለበት። የተኛውን ቦታ ላይ አይቀበርም። ሜዳ ላይ አይቀበርም። ጫካ ላይ አይቀበርም። የግል ይዞታው ላይ በሬ ላይ ደጄ ላይ ቅበሩኝ ማለት አይቻልም ከነቢዩ ዓለይሂ ሰላቱ ወሰላም በስተቀር። ነቢዮች በሞቱበት ስፍራ ነፍሳቸው በወጣበት ስፍራ ይቀበሩ የሚል ትእዛዝ ስላለ ከአላህ ነብዩ ሰለላሁ ዐለይሂ ወሰለም አይሻ ቤት ሞተው አይሻ ቤት ተቀብረዋል። ከዛ በኋላ ታጥሯል፣ ተከልሏል። ቀብር ላይ ቤት መገንባት የተከለከለም። ቀብርን ጀሶ መቀባት፣ ቀለም መቀባት፣ በድንጋይም ይሁን በእንጨት ዙሪያውን አጥሮ ቤት ማስመሰል የተወገዘ። ቀብር ላይ መጻፍም የተከለከለ ነው። ሱነን በተዘገበ ሐዲስ ነቢያችን ሰለላሁ ዐለይሂ ወሰለም ቀብር ላይ መገንባትን፣ ቀብርን ጀሶ መቀባትን፣ እንደዚሁ ደግሞ ቀብር ላይ ስም መጻፍን ከልክለዋል። የሚፈቀደው ምልክት ማድረግ ብቻ ነው። አንድ ሰው ተቀብሮ ቀብር ከተጠናቀቀ በኋላ ሱናው ለሟች ቆሞ ኢስቲግፋር ማድረግ፣ ከዛ በዘለለ በጀማዓ ተሰብስበው ቀብር ላይ ያሲን መቅራት፣ ፋቲሓ መቅራት፣ የተለያዩ ዝክሮችን ብሎ አህደይና ለሁ ተዋበል ቁርአን፣ አህደይና ለሁ ተዋበል ሶላዋት፣ አህደይና ለሁ ተዋበል አዝካር ማለት ከነቢይም ከሶሓቦችም ከታቢዕዮችም አልተገኘም። በል አቡ ሐኒፋ፣ ኢማም ማሊክ፣ ኢማም አሕመድ ቀብር ላይ መቅራትን አውግዘዋል። ክልክል ነው፣ የተጠላ ነው ብለዋል። ብዛት ሀገራችን የሻፊዒ መዝሀብ የሚከተሉበት ሀገር ከመሆኑ አንፃር የሚያደርጉ ሰዎች እኛ ሻፊዒዎች ነን ነው የሚሉት። ሻፊዒ ሪድዋኑላሂ ዐለይሂ ወረሒመሁ ቅሩ አላሉም ቀብር ላይ። የተወሰኑ የእሳቸው መዝሀብ ተከታዮች ይቀራል ሊሉ ይችላሉ። ነገር ግን ነቢዩ ዐለይሂ ሰላቱ ወሰላም ቀብር ላይ ካልቀሩ፣ ሰሓቦች ካልቀሩ፣ ታቢዕዮች ካልቀሩ ሌሎች በኢማሙ ሻፊዒ ደረጃ ያሉ ኢማሞች በግልጽ ካወገዙ ሰዎች ሲያደርጉ አየን ብለን ልናደርግ አይገባም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ራሕማኒ ራሒም። የአላህ ባሮች ሆይ አላህ ያዛችሁን በመታዘዝ የከለከላችሁን በመከልከል ሁሌም በሁሉም ነገር ላይ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ለአኼራችሁ ከሞት በኋላ ላለው ህይወታችሁ ስንቅ ያዙ። ከስንቆች ሁሉ በላጭ ስንቅ አላህን ተባረከ ወተዓላ መፍራት፣ መልእክተኛውን መታዘዝ፣ ሱናቸውን መከተል ነው። የአላህ ባሮች ሆይ አላህ ተባረከ ወተዓላ ምድርን ለሰው ልጆች መኖሪያ አድርጓል። አለም ነጅዐሊል አርዳ ኪፋታ አሕያአን ወአምዋታ ብሏል። ምድርን ሰፊና አቅፋ የምትይዝ አላደረግናትም እንዴ በሕይወት ላሉትም ለሞቱትም ይላል። የሰው ልጆች ምድር ላይ እስካሉ ድረስ ዱንያ ላይ እስካሉ ድረስ ከምድር ላይ ይኖራሉ። ሲሞቱ ደግሞ ከምድር ስር ይኖራሉ። ሁሉንም አላህ ተባረከ ወተዓላ በጥበቡ ያበጀውና የወሰነው ጉዳይ ነው። ምድር ላይ የሚኖሩም ሐቅ አላቸው። ሞተው ተቀብረው ከምድር ስር የሚኖሩም ሐቅ አላቸው፣ መብት አላቸው። በዛሬ ኹጥባችን ኢንሻአላህ ተዓላ ከቀብር ጋር የተያያዙ አዳቦችን፣ ስነ ስርዓቶችና አንዳንድ ስህተቶችን የምንቃኝ ይሆናል። በየጊዜው ዘመድን፣ ወዳጅን፣ ጓደኛን ለመሸኘት ወደ ቀብር በሚካሄድበት ጊዜ የሚታዩ እጅግ በጣም በርካታ ስህተቶች አሉ። ከዲን የመራቃችን ከሱና የመራቃችን አንዱ ማሳያ ነው። ብዙዎቻችን ቀብር ስንሄድ አንጠቅምምም አንጠቀምምም፣ እንዲሁ ለታይታን ለሰው ብለን ነው የምንሄደው። በመሰረቱ ወደ ቀብር መካሄድ ያለበት ሟችን አጅቦ ለመሸኘት ለሱ ዱዓና ኢስቲግፋር ለማድረግ፣ በመቀጠል ለራስ ለመማርና ለመገሰጽ አኺራን አስታውሶ ለመምጣት ነው። የብዙ ሸኚዎች ሁኔታ በሚታይበት ጊዜ ግን ለሁለቱም አይደለም የሚሄዱት፣ ወይም ከሁለቱ ለአንዱ የሄደ ሰው ምልክትና ሓልም አይታይባቸውም። ካልሄድኩ ጓደኛዬ ምን ይለኛል፣ ዘመዴ ምን ይለኛል፣ ቤተሰብ ምን ይለኛል፣ እኔ ካልሄድኩ ማን ይሄድልኛል
መሆን ያለበት ግን ቀደም ሲል እንደተገለጸው ሟችን መሸኘት ዋጅብ ስለሆነ ሐቁ ስለሆነ ለማንም